ብዙዎችን ያስገረመና ሰርፕራይዝ ያደረገ መረጃ ተሰማ። ተወዳጇ ቲክቶከር ጽጌ ልትሞሸር ነው። በኢንስታግራም ገጿ ላይ በዚህ ሰዓት ቀለበት እንዳደረገችና የኔ የምትለውን የነገ የህይወት አጋሯን እያስተዋወቀች ትገኛለች። ጉዳዩ ብዙዎችን እያነጋገረ ይገኛል። እነዚህ ዩቲዩበሮች በዩቲዩብ የተለያዩ ትወናዎችን ሲተውኑ የምናውቃቸው ቢሆንም ይህ ግን ጽጌ ሲሪየስ ነው ብላለች። አቡሽ የተባለ ከዚህ በፊት በአንድ ወቅት ፍቅረኛ እንደነበራት ለማሳየት ሞክራለች። በመሀል ግን ተለያይተው እንደነበረ በመሀላቸው ጸብ ተፈጥሮ መልሳ የእሱን ፎቶዎች ከኢንስታግራም ገጿ ላይ ማጥፋቷ ይታወቃል። ተጣልተናልም ብላ መልሳ ነበር። ድንገት ግን አሁን ቀለበት አድርጎላት ሰርፕራይዝ አድርጓታል። ጽጌ ዱባይ ነበረች። ዱባይ የሄደችበትን ምክንያት የጓደኞቿና የሩታን እና የአብርሽን ሰርግ ለማድመቅ ነበር። ከዱባይ ስትመለስ ግን በቤቷ ቤዛና ሌሎች ጓደኞቿ በነበሩበት ፕሮግራም አዘጋጅቶ ሰርፕራይዝ አድርጓታል። ዳኒ በዚህ ሰዓት ቤት ያልነበረ ሲሆን ከቤት ሲመጣ ይህን ተመልክቷል። ዳኒ በድንጋጤ ልቡ እንደተሰበረ እየተናገሩ ይገኛሉ በቦታው የተመለከቱት። ዳኒ እንደ ቀልድ ጽጌን አልወዳትም ቢልም ኋላ ግን ዳሩ እንደሚወዳት ታወቀ። ዳኒ መቼም ጥላኝ አትሄድም፣ ሌላ የምትይዝበት አጋጣሚ የለም በሚል እምነት እኛ አብረነን በሚል እምነት በዩቲዩብ የተለያዩ ስራዎችን ሲሰራ እንደቆየ ይታወቃል። ከብዙ ሴቶች ጋር መታየቱ የሚታወቅ ነው። ልቡ ግን ጽጌ ጋር ያለው። ጽጌ በድንገት ቀለበት አድርጋ ሴት ናትና እድሜዋ ሳያልፍ የራሷን ህይወት መኖር ስላለባት ከጨዋታና ከልጅነት አለፍም ብሎ ቁም ነገር መያዝ ስላለባት አቡሽ ደግሞ የቁም ነገር ሰውና ነገን የሚያስብ ሰው ነበር። በድንገትም ቀለበት አድርጎላት የህይወታቸው ምዕራፍ አንድ እርምጃ ሄደዋል። ከዚህ በኋላ ቀልድ የለም፣ ወደኋላ የሚመለስ ነገርም የለም። ታዲያ ይህ የገባው ዳኒ ልቡ ሲሰበርና በድንገትም ብቸኛ ሆኖ ራሱን ሲያገኘው ተመልክተናል አሉ በቦታው የነበሩ የጽጌና የአቡሽ ጓደኞች። አቡሽ ከዳኒ ጋር ባላቸው አንዳንድ አለመግባባት ዳኒን በፕሮግራሙ ላይ አልጠራውም። አቡሽ ድሮም ጽጌና ዳኒ አብረው ሲሆኑ ብዙ ደስ አይለውም። የመጀመሪያው ፍቅራቸው ላይ አቡሽና ዳኒ ባለመስማማታቸው ነው ጽጌና አቡሽ ለመለያየት የበቁት። የማይስማሙበትም ጉዳይ አቡሽ ትንሽ ቅናት ስላለበት ነው። ጽጌ አቡሽን የምትወደው ሲሆን አቡሽ ጥሩ ስራ ያለው ትዳርን የሚፈልግና እንዲሁም ደግሞ የባለ ሀብት የባለጸጋ ልጅ መሆኑ ነው የተነገረው። ዝናዋንና እውቅናዋን አይቶ የወደዳት አቡሽ ለጽጌ ጥሩ ህይወት መስጠት የሚችልና ከሚዲያ ያለፈ ከዩቲዩብ ያለፈ ከማስታወቂያ ያለፈ በቢሊዮኖች ረብጣ ገንዘቦችን ሰጥቶ የሚያኖር አቅም ያለው ስለሆነ ጽጌም እነሆ የተሻለ ህይወት ለመኖር አቡሽን መርጣለች። እንዲሁም ሴት ልጅ ናትና እድሜዋ እየሄደ ስለሆነ ከ25 በላይ ነው የጽጌ እድሜ፣ ብዙዎች አያውቁትም። ስለዚህም ጽጌ የራሷን ህይወት መኖር ስላለባት፣ ልጆች መውለድ ስላለባት፣ የራሷን ቅሪትና ሀብት መያዝ ስላለባት ከዝቅተኛ አቅም ካላቸው ቤተሰቦቿ ራሷን በራሷ እየደጎመች እዚህ የደረሰች ሴት መሆኗ ይታወቃል። ታዲያ የአቡሽ አይነት ትዳር ፈላጊዎችና አቅም ያላቸው ወንዶች ደግሞ ለነ ጽጌ አይነት ሴቶች ተፈላጊ ናቸው። ዳኒና ጽጌ ምንም አይነት የኢኮኖሚ አቅም አልነበራቸውም ሲገናኙ። ዩቲዩብ እና የሶሻል ሚዲያ ስራዎችን በመስራት ጥቂት ገንዘቦችን ማግኘት ችለዋል። ግን ያም ሆነ ዳኒ ከሚሊዮነሮች ጋር መወዳደር አይችልም። ስቲል በኪራይ ቤት ውስጥ እንደሚኖሩ ይታወቃል፣ በአፓርትመንት ውስጥ። ይህ ግን ባለጸጋ የቢሊዮነር ልጅ የፈለገችውን በሚሊዮን ቅንጡ ቤቶችና መኪኖችን የመግዛት አቅም ያለው ለጽጌ የነገ ህይወት ተስፋ መስጠት አቅም ያለው ሰው ነው። ጽጌ እነሆ ታዲያ ምርጫዋን መርጣለች። ዳኒና ጽጌ እንደ ቀልድ ትወጅኛለሽ፣ አልወድሽም፣ ሌላ ያስኩብሽ፣ ሌላ ያስኩብህ በሚል ድራሞች ዩቲዩብ ላይ እየሰሩ ገንዘብ ለማግኘት እየጣሩ ነው። ይህ ግን ድራማ እስከየት ይዘልቃል? ዩቲዩብስ እስከየት ይዘልቃል? ቋሚ የሆነ ገቢ ያለው ህይወት ለጽጌ ያስፈልጋታል። ስለዚህ ጽጌ ምርጫዋን መርጣለች። እንደ ዳኒና ጽጌ ግን የሚያሳዝነው ብዙዎች ለዳኒ ያዘኑት ዳኒ በእነዚህ ሁሉ ነገሮች ውስጥ ጽጌን እንደ ቀልድ ይሁን እንደ እህቱ ነው የሚያት እንጂ አይወዳትም ብለን ብዙዎቻችን እናስብ ነበር። ነገር ግን ዳኒ በጣም ይወዳት ነበር። የዳኒን ልብ መሰበር ድንገት ስታይ ጽጌ እሷም እንደተደናገጠች ነው የተነገረው። የዚህን ያህል እንደሚወዳት እሷም አታውቅም ነበር። አብሯቸው የሚኖሩት ጓደኞቻቸው እነ ቤዛም በነገሩ እንደተደናገጡ ነው የተሰማው። ጽጌ ግን አሁንም በሂስቶሪያዎቿ ላይ በኢንስታግራሞቿ ላይ የምትመለከቱትን ምስሎች እያጋራች ትገኛለች። ቀለበቷንም እያሳየች ትገኛለች። ዳኒ በእጅ ያዙት ወርቅ ነው የሆነበት ጉዳዩ። በእጁ እንዳለች የእሱ እንደሆነች ሁሌም ከሱ ጋር እንዳለች የሚሰማው ሴት ድንገት አቷታል። ከህይወቱ ላይ አንድ አካሉ ድንገት እንደተነጠለበት
ባዶውን እንደቀረ ብቸኛ ሰው እንደሆነ ድንገት ልቡ ተሰብሯል። ይህም የተሰማው ዳኒ ሰርፕራይዝ ብላ ጽጌ ቀለበት አደረግኩ ብላ ስታሳየው በእሷ ደስታ እንደመደሰት ይልቅ በድንጋጤ ከቤት እንደወጣና ይህ ጉዳይ ድንገት ጽጌን እንዳስደነገጣት ነው የተሰማው። ዳኒ አሁን ከቤት ወጥቷል። አቡሽና ጽጌ ደግሞ የመጋቢያቸውን ቀን እያሰቡ ጽጌ ቀለበት አድርጋለች። የጽጌ ወዳጅ አድናቂዎች እንደ ሴት አንድ ሴት መወሰን እንዳለባት ትክክለኛው ውሳኔ ወስናለች ብሎ ያምናሉ። እኔም ከ25 ዓመት በላይ እድሜዋ የገፋ ሴት ከዚህ በኋላ ነገዋን ማሰብ እና እንዲሁም ደግሞ በዩቲዩብ እና በሶሻል ሚዲያ የሚመጣ ቋሚ ያልሆነ ገንዘብ የነገን ህይወት ይገነባል ተብሎ አይጠበቅም። ልጅነትና ቃቃ ጨዋታ የሚቀጥል ባለመሆኑ የራሷን ህይወት መመስረትና መያዝ አለባት። ይችል ቤተሰቦቿንም ለመርዳት እህት ወንድሞቿን የተሻለ ቦታ ላይ ለመድረስ አላማ ያለው የሚወዳትን ሰው እንዲሁም ደግሞ ለትዳር ዝግጁ የሆነ ወንድ ልጅነቱን የጨረሰ ገንዘብም ያለው ወንድ መምረጥ ነበረባት። ልጆቿንም የመውለጃ ጊዜ ደርሷል። ሴት ልጅ ከ30 በኋላ አደገኛ ወጥመድ ውስጥ ነው የምትገባው ከእድሜ ጋር በተያያዘ። ታዲያ ጽጌ ትክክለኛውን ውሳኔ ወስናለች ብዬ አምናለሁ። የጽጌ አድናቂና ወዳጆች ደግፏታል፣ እኔም ደግፋታለሁ። እንኳን ደስ ያለች ማለት ፈልጋለሁ። ለዳኒ ደግሞ ለሱ ያለውን አያሳጣውምና ፈጣሪ ለሱ ያለውን ይስጠው። ነገም ተመሳሳይ ስህተቶችን እንዳይሰራ በእጁ ያሉትን ነገሮች ቶሎ የራሱ እንዲያደርግ ልጅነት እንዲበቃውና ይህ የዩቲዩብ ቃቃ ጨዋታ በቅቶት ትክክለኛ ህይወቱን ለመኖርና በቢዝነስ የተሻለ ገቢ ለመፍጠር ቢሞክር እላለሁ። የዩቲዩብ ገንዘብ ዛሬ ተገኝቶ ነገ የማይገኝ ዛሬ ተጨፍሮበት ነገ ደግሞ ከእጅ ብን የሚል የህፃን ልጅ ህይወት ስለሆነ በትክክል አስቦ የራሱን ቅሪት ይዞ እሱም ነገ ህይወቱን ለመመስረት ያብቃው እላለሁ። ወንድ ልጅ ነው፣ በየትኛውም እድሜ ማግባት ይችላል። ጽጌ ግን ሴት ልጅ ናት፣ ትክክለኛውን ውሳኔ ወስናለች። ለዳኒም እጅጉኑ ልቡ ስለተሰበረ የእውነት አዝኛለሁ። ዳኒ ያሳቂታው ተጫዋቹ ዳኒ፣ ቀልደኛው ተንኮለኛው ዳኒ አሁን እንደዚህ ልቡ ስብር ብሎ መታየቱ እጅጉኑ ያሳዝናል። የእናንተን ሀሳብ አስተያየት በኮሜንት መስጫው ላይ ያጋሩን። እንግዲህ ውድ አድማጮቻችን በቀጣይ ቪዲዮዎች እስከምንገናኝ ደግሞ